የትኛውም መልአክ ወደ ላይፋችሁ ሲመጣ የሆነ አሳይመንት ይዞ ነው። ያለ አሳይመንት የሚንቀሳቀስ መልአክ የለም። ሐሜት ባለበት ስፍራ፣ ይቅርታ በሌለበት ስፍራ፣ ቁጣ ባለበት ስፍራ የመላእክት ፕሬዘንስ የለም። የትኛው መልአክ በህይወታችሁ ላይ የሚንቀሳቀሰው ማለት ነው መስዋዕት ባለበት ስፍራ። አንዳንዶች ይላል መጽሐፍ ሲናገር ሳቁ፣ መልአክን እንደ እንግዶች አድርገው ተቀበሉ ነው የሚለው። ሻሎም የተወደዳችሁ ኃያላን እንዴት ናችሁ? ዛሬ ወደ እናንተ በአዲስ መገለጥ መጥቻለሁ። በዚህ በማወራችሁ ቃል ውስጥ እግዚአብሔር አይኖቻችሁ እንደሚከፍት እንደሚናገራችሁ አምናለሁ። ዛሬ የማወራው ማለት ነው የመላእክትን አገልግሎት በህይወታችሁ ላይ እንዴት ነው የምታበዙት? መላእክቶችን በህይወታችሁ ላይ እንዴት ነው አትራክት የምታረጉት? ባይዞ ይሄ ቢብሊካል ፕሪንሲፕል ነው። አትራክት በደንብ ማድረግ ትችላላችሁ። እንዲሁም ደግሞ እግዚአብሔር ለእናንተ የላከላችሁ መልአኮች ደግሞ ማለት ነው ከህይወታችሁ ላይ ማባረር ትችላላችሁ። ስለዚህ ዛሬ እነዚህ ሚስጥር ነው የማወራው። በኃይል ከእናንተ ጋር ሰራተኛ እንዲሆኑ ምንድን ነው መደረግ ያለበት? ይህንን መገለጥ ነው ዛሬ ማወራችሁ። ከእናንተ የሚጠበቀው ልክ ቪዲዮ እንደጀመረ ላይክ አድርጋችሁ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከተባረካችሁ ደግሞ ኮሜንት ማድረጋችሁን በፍጹም እንዳትረሱ። ጌታ ኢየሱስ አብዝቶ ይባርካችሁ። ቀጥታ ወደ ትምህርት ይገባለሁ። አብዛኛው ክርስቲያን ያልተረዳው አገልግሎት ቢኖር የመላእክት አገልግሎት ነው። ብዙ ክርስቲያኖች ለመላእክት አገልግሎት ኢግኖራንት ናቸው፣ አያውቁም። እግዚአብሔር ከሰጠን ትልቅ ሪሶርስ ትልቅ ሀብት መካከል አንደኛው የመላእክት አገልግሎት ነው። ሰማይ ደግሞ ታውቃላችሁ ፕሮቶኮል አለው። ለምሳሌ የአንድ ሀገር መንግስት ፕሬዝዳንት ከመምጣቱ በፊት ቀድመው የሚንቀሳቀሱት ወታደሮች አሉ፣ ብዙ የአመራር ሰዎች አሉ። ፕሬዝዳንቱ ከመምጣቱ በፊት እነሱ ይመጣሉ። ሰማይም ፕሮቶኮል አለው። እግዚአብሔር ዝም ብሎ አንዳንድ ነገሮችን አያደርግም። ቀድሞ የሚልካቸው መልአኮች አሉ። ስለዚህ ብዙ ሰዎች ፕሮቶኮልን ስለማይረዱ ማለት ነው ለመላእክት አገልግሎት ኢግኖራንት ናቸው። መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ብታዩ ብሉይ ኪዳን ላይም አዲስ ኪዳን ላይም የመላእክትን ጣልቃ ገብነት ታያላችሁ። መልአኮች ኢንቮልቭ ሲያደርጉ ጣልቃ ሲገቡ ታያላችሁ። ምክንያቱም ፕሮቶኮል ስለሆነ ማለት ነው። እንዴት ነው እነዚህን መልአኮች በህይወታችሁ ላይ አትራክት የምታደርጉት? ቤዚክ የሆኑ ሀሳቦችን አወራችኋለሁ። የመጀመሪያው ነገር መላእክትን አትራክት የሚያደርገው ማለት ነው የሚስበው አሳይመንት ነው። እግዚአብሔር ባንተ ውስጥ ያስቀመጠውን አሳይመንት ካላየ የትኛው መልአክ አንተ ጋር ኢንተርቴን ለማድረግ አይመጣም። ብዙ በመንፈስ ሕፃን እያለን መልአክ ማየት እንፈልጋለን፣ የሚበር መልአክ ማየት እንፈልጋለን። ግን ለምን ብላችሁ ማለት ነው አታውቁት። አብዛኛው ሰው ልብ ውስጥ ያለው ኢንተርቴን ማድረግ ነው፣ መዝናናት ነው የሚፈልገው፣ አየሁኝ ለማለት ነው። እግዚአብሔር አምላክ በህይወታችሁ ላይ አንድም መልአክ እንድታዩ የማያደርገው ማይንዳችሁ የመጀመሪያ ኢንቴንሽናችሁ ይሄ ስለሆነ የትኛውም መልአክ ወደ ላይፋችሁ ሲመጣ የሆነ አሳይመንት ይዞ ነው። ያለ አሳይመንት የሚንቀሳቀስ መልአክ የለም። አብርሃም ጋር ሲመጣ አሳይመንት ይዞ ነው። ይስሐቅ ጋር ሲመጣ አሳይመንት ይዞ ነው። ኢቨን አሳያችኋለሁ ከመጽሐፍ ክፍል ኢቨን ኢየሱስ ጋር ሲመጣ እንኳን ተመልከቱ። ለኢየሱስ መወለጃ ገብርኤል አፒር ሲያደርግ ማርያም ጋር ሜሴጅ ሊነግራት ነው የመጣው። ትጸንሻለሽ ወንድ ልጅም ትወልጃለሽ ብሎ ነገራት። አሳይመንት
ሳምሶን ጋር የሳምሶን ቤተሰቦች ጋር እነ ማኑሄ ጋር ሲመጣ ይዞ የመጣው ምንድነው? አሳይመንት። ሙሴ ጋር ሲገለጥ በእሳት ሲገለጥ ምን ሊነግረው ነው የመጣው? መልእክት፣ አሳይመንት። የትኛውም መልአክ መጽሐፍ ቅዱስ ላይ ስታዩ ማለት ነው ያለ አሳይመንት አይገለጥም። ሐዋርያት ሥራ ምዕራፍ 10 ጋር እንኳን መጽሐፍ ላይ ስታዩ ማለት ነው ቆርኔሌዎስ ቤት መልአኩ ገባ። ለምንድን ነው የገባው? ለአንድ አሳይመንት፣ ጴጥሮስን ሂድና አግኘው ሊለው። የምትልቁ አሳይመንት ይሄ ነው። ጴጥሮስን ሊያገናኘው ነው። መርከቢቷ ስትሰባበር ጳውሎስ ጋር መጣና አንዳችሁም አትሞቱም አላችሁ፣ በሕይወት ትተርፋላችሁ። አሳይመንት። ኢየሱስን ሰርቭ ያደርጉት ነበር። አሳይመንት። ደጋግሜ ከተለያየ ጥቅስ የምነግራችሁ የትኛው መልአክ ያለ አሳይመንት ወደ እናንተ ሕይወት አይመጣም። መጀመሪያ እግዚአብሔር ለሰጣችሁ አሳይመንት ሲሪየስ ስትሆኑና እግዚአብሔር ለሰጣችሁ አሳይመንት በደንብ አድርጋችሁ መስራት ስትጀምሩ መልአኮች በእናንተ ሕይወት መንቀሳቀስ ይጀምራሉ። ፈርስት ማወቅ ያለባችሁ ነገር እግዚአብሔር በውስጥ ያስቀመጠው ነገር ምንድን ነው? ለዛ አሳይመንት ትጋትን አሳዩ። ለዛ አሳይመንት ዴዲኬሽን አሳዩ። ይውልሲ ከዛ ማየት ትጀምራላችሁ። ብዙ መልአኮችን አትራክት ታደርጋላችሁ። ምክንያቱም ለኪንግደም ነው መልአክ የሚመጣው። ስለ ጸለይክ ብቻ መልአክ አይመጣም። መልአክን አቴንሽኑን የሚሰባው አሳይመንት ላይ ያሉ ሰዎች ናቸው። ስለዚህ የመጀመሪያው አሳይመንት ነው። ሁለተኛው ፖይንት ደግሞ የትኛው መልአክ በህይወታችሁ ላይ የሚንቀሳቀሰው ማለት ነው መስዋዕት ባለበት ስፍራ ነው። የትኛውም ስፒሪት መልአክ ብቻ አይደለም፣ መናፍስት ሁሉ። አሁንም ነገራችሁ ትልቅ ሚስጥር ነው። ከመጽሐፍ አሳያችኋለሁ። የትኛውም ስፒሪት ያለ መስዋዕት አይንቀሳቀስም። የትኛውንም መንፈስ የሚያንቀሳቀሰው መስዋዕት ካየ ነው። እግዚአብሔር ራሱ መንፈስ ነው። መጽሐፍ ይናገራል። እግዚአብሔር መንፈስ ነው። የመናፍስት አባት ነው። እግዚአብሔር ራሱ ስፒሪቱ ነው። ግዴታ መስዋዕት ማየት አለበት እናንተን ለማዳን። እናንተን ለማዳን ስለሚወዳችሁ ልጁን ላከላችሁ። ልጁ ደግሞ መስዋዕት መሆን አለበት። አይታችኋል። መስዋዕት በራሱ እግዚአብሔርን ፕሊዝ ያደርጓል። አምላክ ሆይ ለምን ተውከኝ እያለ እንኳን ኢየሱስ እግዚአብሔር ዝም ያለው ፊቱን አዞረ። ምክንያቱም መስዋዕት ነው። መንፈስ የመንፈስ ካራክተር ነው። የስፒሪቶች ካራክተር ነው። መስዋዕት ባለበት ስፍራ ሁሉ የሚንቀሳቀሱት የእግዚአብሔርን ዓለም ብቻ አይደለም። ሰይጣን እንዴት አድርጎ ኮፒ እንዳደረገ ተመልከቱ። ሰይጣን ራሱ እንዴት ኮፒ እንዳደረገ የትኛውም ጠንቆላ ጋር ብትሄዱ ሊሆን ይችላል። የትኛውም የጨለማ አሰራር ጋር ነፍስን ይፈልጋል፣ ገንዘብ ይፈልጋል፣ በግ ይፈልጋል፣ ዶሮ ይፈልጋል፣ ልጅ ይፈልጋል። ዝም ብሎ የሚሰጠህ የለም። ምክንያቱም የስፒሪት ዓለም የመንፈስ ዓለም ፕሪንሲፕል ስለሆነ እግዚአብሔር ለረጅም ጊዜ የደበቀውን ስም የገለጠው ከመስዋዕት በኋላ ነው። የትኛውን ስም? ብዙ ስሞች አሉት። ከነዛ ውስጥ ለምሳሌ ጆሆቫ ጃይራ የሚለው ስም፣ እግዚአብሔር ያዘጋጃል የሚለው ስም። ይህ ስም መቼ ነው የተገለጠው? አብርሃም ይስሐቅን ሊሰዋ ሲወጣ፣ ይስሐቅን ሊሰዋ ሲል እንዳትሰዋል፣ እንደምትወደኝ ይቻል፣ እንደምትፈራኝ ይቻል። የመስዋዕት በግ ነው የተዘጋጀው። ከዛ በኋላ እግዚአብሔር ያዘጋጃል ወይም ጆሆቫ ጃይራ የሚለውን ስም የተተዋወቀው ከዛ በኋላ። እግዚአብሔር ያዘጋጃል የሚለው ስም ለአብርሃም ብቻ ሰርቶ አልቀረ። ለይስሐቅ ሚስትን አመጣለት፣ ለይስሐቅ ምንጭን አፈለቀለት። ይስሐቅ ጋር ብቻ አይደለም፣ እስማኤል ጋር ሳይቀር ሰርቷል። ያዕቆብ ጋር ሰርቷል። አይታችኋል። ጆሆቫ ጃይራ የሚለውን የተተዋወቀው ከመስዋዕት በኋላ ነው። ሁል ጊዜ መስዋዕት ባለበት ስፍራ ሁሉ
መላእኮች ይንቀሳቀሳሉ። ቆርኔሌዎስ ጋር መጥቶ አንድ ነገር ነው ያለው። ጸሎት ተሰምቷል፣ መስዋዕት ተሰምቷል ያለው፣ ታይቷል ያለው። አይታችኋል? ስፒሪቶችን ሁሉ ያለ መስዋዕት አታንቀሳቀሱ፣ የትኛውንም ስፒሪት። መልአክ ደግሞ አንደኛው ነው። መስዋዕት ስላችሁ የሚያማችሁ ነገር ምንድን ነው? ለምሳሌ እያመማችሁ እየሰዋችሁ የምትጸልዩት ጸሎቶች ሊሆኑ ይችላሉ። የምትሰጡት ስጦታዎች ሊሆኑ ይችላሉ። የምታደርጉት ነገር የእግዚአብሔርን አቴንሽን ይስባል። ያ መልአክ በህይወታችሁ ላይ እንዲንቀሳቀስ ያደርጋል። እግዚአብሔር አምላክ የሆነ ነገር እንድሰዋ መንፈስ ቅዱስ ያለኝን ፋይናንስ አዲስ በረከት ውስጥ መግባት ፈልግ ነበር። ያለኝን ፋይናንስ እንድሰዋ በተደጋጋሚ ጌታ ይናገረኝ ነበር። ያለኝን ሙሉ ነው፣ የሆነች ፐርሰንት አይደለም። ያለኝን ሙሉ አካውንቴን ዜሮ እንዳደርግ ያ ለእኔ ፔንፉል ነበር፣ እያመመኝ ነበር። አፍተር ዛት ግን እያመመኝ ቀናት ከቆየኝ በኋላ ያንን ከሰወኝ በኋላ እየጸለይኩኝ አስተውሳለሁ። የእግዚአብሔር መልአክ ቤቴ ላይ ሲመጣ አስተውሳለሁ። ያ መልአክ ዝም ብሎ እንዳልመጣ ገባኝ። የሆነ አሳይመንት ይዞ የኔን የሆነን ፓርት ሊያስለቅቅ እንደሆነ ከላይፍ የሆነ ነገር ሊያስለቅቅ እንደሆነ ለአሳይመንት እንደመጣ ገባኝ። አፍተር ዛት በጌታ ፊት የምነግራችሁ ነገር ወር ባልሞላ ጊዜ ውስጥ አይቼው የማላቀውን በረከት አየሁ። ምክንያቱም ከመስዋዕት በኋላ የሚንቀሳቀሱ መልአኮች አሉ። የሚንቀሳቀስ መንፈስ አለ። አትራክት ታደርጋላችሁ። ሶስተኛው ነገር ደግሞ የፕሬየር የጸሎትና የጾም ጸሎት አትሞስፌር ያላቸው ሰዎች፣ ሁል ጊዜ አጥብቀው በሚጸልዩ ሰዎች መካከል የመልአክ እንቅስቃሴዎች አሉ። መጽሐፍ ላይ ለምሳሌ ሐዋርያት ሥራ ላይ ብናይ ጴጥሮስ ታስሯል። ቤተክርስቲያን ግን አብያተ ክርስቲያን አጥብቃ ለጴጥሮስ ይጸልዩ ነበር። ጴጥሮስ የታሰረበት ስፍራ መልአኩን አፒር ያደረገው የተገለጠው። ከዛስ ከእጁ ላይ ፈታ እስኪወጣ ድረስ መዝጊያዎቹን እስኪከፍትለት ድረስ መልአኩ አብሮት ነበር። ኢቨን ጴጥሮስ ደርሶ በሩን ሲያንኳኳ እንኳን ምንድን ያሉት? መልአክ ነው ያሉት እንጂ ጴጥሮስ አይደለም። አይታችኋል? አጥብቀው ሲጸልዩ መልአክ አፒር እንደሚያደርግ አትራክት እንደምታደርጉ ታውቃላችሁ። አብዝታችሁ ፌሎሺፕ አድርጉ፣ አብዝታችሁ ጸልዩ። እመኑን፣ መልአኮችን በህይወታችሁ ላይ እየሳባችሁ አትራክት እያደረጋችሁ። ይሄ ብዙ ሬቨሌሽን ብዙ የለው። ዘካርያስን ተመልከቱት። የጸሎት ክላሱ ገብቶ የመሰዊያው ሰዓት ላይ ገብቶ አብዝቶ ይጸልይ ነበር። መልአክ አፒር አደረገ፣ ገብርኤል አፒር አደረገ። ስለዚህ እንደሚወልድ ዮሐንስን እንደሚወልድ ነገረው። ምን ሲያደርግ? ሲጸልይ። በጸሎት ስፍራ ሁል ጊዜ መልአኮች አፒር ያደርጋሉ፣ ይገለጣሉ። ብዙዎቻችሁ ስለማይመስላችሁ ይገለጣሉ፣ ይመጣሉ። እየቆያችሁ ስትመጡ ደግሞ አትሞስፌራቸውን ሴንስ ታደርጋላችሁ፣ ታውቁታላችሁ። አራተኛው ሐሜት ባለበት ስፍራ፣ ይቅርታ በሌለበት ስፍራ፣ ቁጣ ባለበት ስፍራ የመላእክት ፕሬዘንስ የለም። ምክንያቱም ለምን እንደሆነ ታውቃላችሁ? መላእክት ይቅርታ ማድረግ አይችልም። መላእኮች ኤክስኪውዝ ማድረግ አይችሉም። እግዚአብሔር ነው ምሕረት የሚያደርግልን። መልአክ ይቅርታ ማድረግ አይችልም። ቢብሊካል አይደለም። አሁን ብዙዎቻችሁ በኢየሱስ ስለተሸፈናችሁና ኢየሱስ በኢየሱስ ደም ስለተሸፈናችሁና እናንተን ሪፕሬዘንት የሚያደርገው ኢየሱስ ስለሆነ ሰማይ የሚያያችሁ በኢየሱስ በኩል ስለሆነ እንጂ
የትኛው መልአክ ኤክስኪውዝ አያውቅ፣ ምህረት አያውቅ። ዛሬ ሊገልህ ይችላል። ስለዚህ ማለት ነው መልአክ ይቅርታ ስለማያውቅ በብዙ ሲን ውስጥ ሲመላለሱና በብዙ ሐሜት ውስጥ ያሉ ሰዎች፣ በብዙ ቁጣ ውስጥ ያሉ ሰዎች፣ በብዙ ጥላቻ ውስጥ ያሉ ሰዎች ጋር እዛ ፕሌስ ላይ የመላእክትን ፕሬዘንስ አታገኙ፣ አትራክት አታርጉ። ሁል ጊዜ መልአክ ያለበት ፕሌስ ሰዎችን አክሴፕት የምታደርጉ ከሆነ እንደ እንግዳ የምትቀበሉ ከሆነ አንዳንዶች ይላል መጽሐፍ ሲናገር ሳቁ መልአክን እንደ እንግዶች አድርገው ተቀበሉ ነው የሚለው። እንግዳ መስሏቸው ግን የተቀበሉት መላእክቶችን አይዶኖ እዚህ ጋር ቀጥታ ጥቅሱን ከተጠቀምኩኝ ማለት ነው። ግን ሳቁ መልአኮችን እንደ እንግዳ አድርገው ተቀብሏል ይላል መጽሐፍ ሲናገር። ስለዚህ ሁል ጊዜ እንደዚህ አይነት ልብ ያላቸው ሰዎች፣ የመቀበል ልብ ያላቸው ሰዎች፣ ፎርጊቭ የማድረግ ይቅር ማለት ልብ ያላቸው ሰዎች ጋር እነዚህ ጋር ሁል ጊዜ መልአኮች ቪዚት ያደርጓቸዋል፣ ይጎበኛቸዋል። መስጠት የሚችሉ ሰዎች ጋር፣ ሰዎችን አክሴፕት ማድረግ መውደድ የሚችሉ ሰዎች ጋር መልአኮች በእነዚህ ሰዎች አትራክት ይደረጋሉ። አምስተኛውና በጣም ኢምፖርታንት የሆነው ነገር ደግሞ ለመላእክት ዓለም ምን ያህል ኮንሽስ ናችሁ፣ ምን ያህል የነቃችሁ ናችሁ። ብዙ ሰዎች መጀመሪያ ላይ እንደተናገርኩት ለመላእክት አገልግሎትና ለመላእክት ዓለም ኢግኖራንት ናቸው፣ ኮንሽስ አይደሉም። እግዚአብሔር አምላክ በህይወት ላይ የላካቸው መልአኮችን ማለት ነው ምን ያህል ታውቃቸዋል? ምን ያህል ለዚህ ዓለም ለመላእክቱ ዓለም ምን ያህል ኮንሽስ ነህ? እመኑኝ፣ ኮንሽስ ካልሆናችሁ ሁል ጊዜ ኮንሽስነስ ማለት ለአንድ ነገር ስትነቁ ማለት ነው፣ ወይም እዛ ነገር ላይ በተደጋጋሚ ፎከስ ስታደርጉ ማለት ነው። ዙሪያችሁ ላይ መልአኮች እንዳሉ፣ ዙሪያችሁ ላይ እግዚአብሔር ለእናንተ የመደበው መልአክ እንዳለ በጣም ፎከስ ስታደርጉና ኮንሽስ ስትሆኑ በዛ ዓለም በኃይል መንቀሳቀስ ትጀምራላችሁ። መጀመሪያ የሚሰማችሁ ነገር የነሱ አትሞስፌር ሴንስ ማድረግ ትጀምራላችሁ። እኔ ለመጀመሪያ ጊዜ አንድ ፕሮፌት እያስተማረ ስለ መላእክት አገልግሎት መላእክት ማየት እፈልጋለሁ፣ መላእክት በኃይል እንዲያገለግሉ እፈልጋለሁ፣ ብቻ የመላእክትን አገልግሎት እፈልጋለሁ። ይሄ ፕሮፌት ስለ ኤንጅል አይነቶች አስተማረ። ስለ መላእክቶች ሲያስተምር ወዲያው ኮንሽስነሴ ነው ነቃሁን፣ አዌክ ነው የሆንኩት። ለካ ዙሪያ ላይ መልአኮች አሉ። ይህን ባሰብኩበት ሰዓት ማለት ነው ይህንን ትኩረት አድርጌ ፎከስ አድርጌ መጸለይ ሲጀምር፣ ማሰብ ሲጀምር የመጀመሪያው ነገር ከምንም በፊት ዙሪያችሁ ላይ ያለው መልአክ አትሞስፌራቸውን ሴንስ ታደርጋላችሁ። ከምንም በፊት መጀመሪያ ሴንስ ታደርጋላችሁ። አትሞስፌራቸውን ሴንስ ታደርጋላችሁ። ለአንዳንዶቻችሁ ቀድሞ ስምም ሊገለጥላችሁ ይችላል። ከዛ በኋላ ግን ያ መልአክ ከእናንተ ጋር እንዳለ ሴንስ ማድረግ ስትጀምሩ ሞር ኮንሽስ በሆናችሁ ቁጥር አትራክት ታደርጉታላችሁ፣ ከእናንተ ጋር እንዲሰራ ታደርጋላችሁ። አምስተኛው ነው በጣም ኢምፖርታንት ነው። ስትጸልዩ በደንብ አድርጋችሁ ኮንሽስ ሁኑ። ስለዚህ ሞር እግዚአብሔር ለእናንተ የሰጣችሁ መልአክ ሊሆን ይችላል። ስለ መላእክቶች እውቀት በደንብ አድርጋችሁ ጨምሩ። ማን ነው እግዚአብሔር ለኔ አሳይን ያደረገው? የትኛው ኤንጅል ነው? የፕሮፌቲክ ኤንጅል ነው? የፋየር ኤንጅል ነው? የምን ኤንጅል ነው? በዚህ ላይ እውቀታችሁ በጨመረ ቁጥር ማለት ነው ስለ መልአካችሁ ወደ እናንተ አትሞስፌር ሞር ትጎቱታላችሁ፣ አትራክት ታርጉታላችሁ። እነዚህ 5 ነገሮች በጣም ኢምፖርታንት ናቸው። እነዚህን 5 ነገሮችን በደንብ ደጋግማችሁ ስሙ። ከእግዚአብሔር ቃል እያገናኛችሁ ደግሞ በደንብ አድርጋችሁ አብዙት። ከተባረካችሁ መባረካችሁን ኮሜንት ላይ ማየት ፈልጋለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ።